ከዚህ ጋር ተያይዞ ወደ ጥንቱ መመለስ መቻል አለብን ሲሉ ምናልባት አሁን የአሁኑ አገዛዝ የድሮ ስርዓት ናፋቂዎች በሚል እሳቤ ደግሞ እየተረጎመብን ይገኛልና ወደ ድሮ እንመለስ ስንል ምናልባት የድሮውን ስርዓት መናፈቅ ይሆን? እውነት ነው። የድሮ እኮ ድህነት የለውም። የድሮ እኮ እንደ ስርዓት አልበኝነት የነገሰበት ህዝብና ማህበረሰብ አልነበረም። የድሮ እኮ መነፋፈቅ እኮ የበዛበት እኮ ነው። እንደዚህ ቴክኖሎጂን ባልተሻሻለበት ዘመን እኮ እንደዚህ ዕውቀት ዓለም አሁን በዘመነበት ልክ ባልዘመነበት ዘመን እኮ ኢትዮጵያ እኮ የዘመነች ሀገር ነበረች እኮ። ምግቧ ከራሳችን፣ መድኃኒቷ ከራሳችን፣ ሀገራችን ራሳችን ቀምመን ራሳችን ሰርተን ራሳችን አስተምረን ተምረን ነበር እኮ የምንሄደው። ሲቀጥል አንድ መንግስት ለሁሉም ህዝብ አንድ እጅ አንድ አይን ነበረ የነበረው። አሁን እኮ ሁለት አይነት አይን እኮ ነው እየተኮነና እየተደረገ ያለ እየተኮነነ ያለ መንግስት ነው። ስለዚህ ናፋቂ ቢልም ጥሩነቱን ስለምናውቅና ስለሚያውቁ ነው። ስለዚህ እነዚህ ምንድነው አንደኛ ለራሳቸው ማወዛገቢያ ነው እየተጠቀሙ ያሉት ይሄን ቋንቋ እንጂ ትክክለኛ ስርዓት እንደነበረ ይታወቃል። በዚያ መካከል ላይ የተለያዩ ችግሮች ፈጣሪዎች እንደነበሩ ይታወቃል። ምክንያቱም ሰላምን ለማሳጣት ሰላምንም የሚያሳጡ አካሎች እንደነበሩም ይታወቃል። ግን መልካምና ለ3000 ዘመናት ወይንም ለዚህ ለ7500 ዘመናት ሲኖር እናት ኢትዮጵያችን በትክክለኛ አኗኗር ነበር ስትኖር የነበረችው ማለት ነው። ኢትዮጵያነትን የሚገልጽ በዓለም ላይ ተጽፎ እናገኘዋለን። እስከ ህንድ ውቅያኖስ፣ እስከ ባህረ ኤርትራ፣ እስከ ኢየሩሳሌም፣ እስከ እስራኤል ድረስ፣ እስከ ግብፅ ድረስ ታሪካችን ሰፋ ያለ ድህነት የሌለባት የበለጸገች ታላቂቱ ሀገር ተብላ በመጽሐፍ ቅዱስ የተጠራች ሀገር ናት። ጻድቃንም ቅዱሳንም ሰማዕታትም የሚያወሷት የሚያነሷት ሀገር ነች። የምታነሳ የምታወሳ ናት። ብዙ ቅዱሳኖች እኮ ወደዚች ሀገር እኮ ያልፈለሰ ያልመጣ የለም። የታሪክ ተመራማሪም የቅዱሳን ጻድቃንም የምንላቸውም ከዓለማት እየፈለሱ ወደ ኢትዮጵያ ምድር ነበር። ምክንያቱም ህዝብ ፍርድ የማያጓድሉ ስርዓት ያለባት ለእግዚአብሔር ቀናኢ የሆነች እና ተቀባይነት ያላትኝ ሀገር እንደሆነች ስለምትታመን ነው። ስለዚህ የምንናፍቃትም ትክክለኛ ኢትዮጵያ ስንል በኢትዮጵያነት የተሳሰረ ጎሳ፣ ሃይማኖት፣ ቋንቋ የማይለያት በመሆን ነው። ያንን ነው የምንናፍቀው። የአሁኑ እንደምታዩ በ99 የተከፋፈልን ሰዎች ሆነን ስለሆነ ይህንን ጠልተን ነው ያንን የምንወደው የምናስበው። ስለዚህ የትናንቱን መውደዳችን ኩነኔም ኃጢአት መስቀል